በሲኒማ ታሪክ ውስጥ እጅግ ውድ የሆነውና ከ1 ቢሊዮን ዶላር በላይ በማውጣት የተሰራውን ዘ ሪንግ ኦፍ ፓወር የተሰኘውን ፊልም ይዤላችሁ ከጃዛ ያላባፊ ይህ ፊልም እንግዲህ ብዙ የሚገራርም ጥቅጥቅ ያሉ ነገሮች አሉ። ይህ ፊልም የሚያስሰው ስለ ጨለማው ዓለም ገዢ የሆነውን ሳውሮስ አጀማመርና ውድ ቀለበቶች ብዙ ኃይል ያላቸውን ታላላቅ ቀለበቶች አሰራር ይዞልን መጥቷል። እንግዲህ ፋሚሊ ዛሬ ወደ ሚድል እርዝ ወደ ሁለተኛው ክፍለ ዘመን እንጓዛለን። ቦም ሻካላካ እስከሆናችሁ ፋሚሊ ሰብስክራይብ በማድረግ ይጀመር እያልኩ እንግዲህ ፋሚሊ ወደ 12000 ተፍ እያልን ነው። እንግዲህ ሰብስክራይብ ደግሞ 12000 አለው እንዴ? ያው ብቻ በሚለው ይያዝልኝ። ሰብስክራይብ በማድረግ ይህንን ቪዲዮ ይጀምሩ። Stand with me. Ours was no chance meeting. Not fate. የዚህ ፊልም እንግዲህ ማጠንጠኛ ወይም ታሪኩ የሚያጠነጥነው ሎርድ ኦፍ ሪንግ የሚለው ፊልም ከመጀመሩ ከሺህ ዓመታት በፊት ነው። ፊልሙ የሚያተኩረው የጨለማው ዓለም ገዢ የሆነው ሳውሮስ እንዴት ማንነቱን ደብቆ ወደ ስልጣን እንደመጣና የኃይል ቀለበቶችን አፈጣጠር ውድ የሆኑት ብዙ ኃይል ያለባቸውን 19 ቀለበቶች የተሰሩበት ወቅት ሳውሮስ እንዴት እንዳሰራቸው እና ቀለበቶቹ እንዴት እንደተሰሩ የሚያሰስ ይሆናል ማለት ነው። በዓለማችን የበለጸገችው ጽድት ያለችው ውቧ ኑሚናሮር ደሴት እንግዲህ በሚገርም ሁኔታ በትዕቢትና በትምክህት ስልጣን በሚፈልጉ በጣም በሚገርም ሁኔታ ስትወድቅ እናያለን። መጥፋቷ የሰው ልጅ ገነትም እንኳን ቢሆን እንዴት ያህል ሊበክለው እንደሚችል ስልጣን በፈለግን ጊዜ አጥብቀን ለስልጣን ለዝና በሞትን ጊዜ ብዙ ነገርን እንደምናጣ የዚህ ፊልም ማጠንጠኛ ነው ምላችሁ። በድሮ ፊልም ላይ እንግዲህ ግላድሪያ በጣም የተረጋጋች ጥበበኛ የነበረችው ግላድሪያ በዚህ ፊልም ላይ ቁጡ፣ በቀለኛ እና ሳውሮስን ፈላጊ በቃ የመጨረሻው የዓለም ጥግ ድረስ በመሄድ ሳውሮንን ስትፈልገው ስታሳሰው ወንድሟን ስለገደለባት ወንድሟን፣ ባሏን፣ ቤተሰብ ብዙዎቹ በጦርነት ከዚህ በፊት በነበረው ጦርነት እንግዲህ ሳውሮን ቢሸነፍም ብዙዎችን አሳጥቷቸው ነበር እና ግላድሪያ ይህንን ካላጠፋው አልመለስም በማለት ልክ እነሱ ወደ ገነት ወደሚሉት ቦታ ለመግባት ወይ ደግሞ ወደ ብርሃኑ ተስባ ልትገባ ቢሆንም ብርሃንን ወይም ደግሞ ገነትን ትታ ሳውሮንን በመፈለግ ላይ ተውጣ እናገኛታለን። በተለይ ግን የቀድሞ ፊልም የሎርድ ኦፍ እና የሆቢት ፊልም አፍቃሪያን በዚህ ላይ በጣም ቅሬታ ተሰኝተዋል። ምክንያቱም በዚህ በፊት የነበረችው ተገልብጦ መሰራቱ አልተዋጠላቸው። ሃልብራንድ ወይም ደግሞ ሳውሮስ በጣም ብዙ ስሞች ያሉ ወይም ደግሞ በደኛ ስንመልሰው ሉሲፈር ላይ ምን ይችላል የጨለማው ዓለም ገዢ የሆነው የታሪኩ ትልቅ ሚስጥር እሱ ነው። ተራ ሰው መስሎ እያንዳንዱን ሰው በቀረበ ቁጥር የሰውን ሚስጥር በማንበብ ወይም ደግሞ አእምሯችንን በመረዳት በሳይኮሎጂ ወደ ራሱ በማስገባት የሰው ልጆችን እንዴት ኤልፎችን፣ ድንክዮችን አታሎ ቀለበቶችን እንዳሰራ የምናይ ይሆናል። ይህም የእሱን ተንኮል ጥግጋት የሚያሳየን ይሆናል። በኤልፍና በድንክየው መካከል ያለው ጥልቅ የሆነ ጓደኝነት የፊልሙ ስሜት ቀስቃሽ ወሳኝ ክፍል ሆኖ አግኝቼዋለሁ። ምክንያቱም ኤልፎችና ድንክዮች የማይግባቡና የማይዋደዱ ህዝቦች ቢሆኑ በጓደኝነት የተሳሰሩት ሁለቱ ግን ህዝቡን በማገናኘት የወደፊት ዕጣ ፈንታቸውን ወይም ደግሞ ለመኖር የሚያደርጉትን ትልቅ ጥረት የሚያሳይ ይሆናል። ይህም ደግሞ ህዝቦች ለህዝቦች የምናደርገው አንድ ህዝብ ለአንድ ህዝብ በሚያደርገው መደጋገፍና አብሮ መኖር ምን ያህል ለወደፊት እንደሚቀርጽ የሚያሳይ ደስ የሚል ፓርት ሆኖ አግኝቼዋለሁ።
የዚህ ፊልም ዋና ጭብጦችን በመቀጠል የምናየው ይሆናል። ለቤቱ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳይረሳ ላለው ፋሚሊ። ይህ ሎርድ ኦፍ ሪንግ ወይም ደግሞ ሆቢት የሚለውን ፊልሞች አይታችኋል ብዬ አስባለሁ። ያላያችሁትም እንድታዩት ጋብዛለሁ። ይህንን ፊልም ቀድማችሁ ብታዩትም ምንም የሚከፋ ነገር የለውም። ምክንያቱም ከነሱ ከመሰራታቸው ከሺህ ዓመታት በፊት የነበረውን ታሪክ ላይ የሚያጠነጥን ስራ ስለሆነ አሁን ወደ ጭብጦቹ ማስተላለፍ ወደ ፈለጉት መልእክት በመቀጠል እንሄዳለን። We stay true to each other with our hearts even bigger than our feet. የዚህ ፊልም እንግዲህ ጭብጥ ክፋት ሁልጊዜም አስፈሪ ሆኖ እንደማይመጣና አንዳንዴም አጋዥ ተባባሪ በጣም ቅርባችንና ጓደኛ መስሎ ሊመጣ እንደሚችል የምናይበት ክፋት ብዙ ጊዜ እኛ የምናስበው ጨካኝ ምናምን እንደ ፊልም ሆኖ ነው። ግን እዚህ ፊልም ላይ በጣም በሚገርም ሁኔታ ክፉ ነገርን ለመግለጽ የተመከረበት መንገድ በጣም ሊያስጨበጭበው ይገባል። ምክንያቱም ሳውሮስ እጅግ የዓለማችን የጨለማው ዓለም ሁሉም ነገር የሚያጠፋ ለምንም ነገር ከስልጣን ውጭ ግድ የሌለው ሆኖ ሳለ ግን የቀረበበት መንገድ ምስኪን ሆኖ አዛኝ መስሎ አዋቂ መስሎ እራሱን እየቀያየረ እንግዲህ በፒክቸሩ ላይ እንደምታዩት ሳውሮስ የተገለጸበት የተለያዩ ካራክተሮች እናገኛቸዋለን። በዚች ጋር ከመገደሉ በፊት ነው በመጀመሪያ ሊነግስ ጊዜ፣ እዚች ጋር ደግሞ የሰው ልጆች ንጉስ ሆኖ እናገኘዋለን። በመቀጠል ደግሞ ለየት ያለ ደግሞ ሆኖ እናገኘዋለን እና ራሱ እየቀያየረ የሰዎችን የሚያሳልፉት መንገድ በጣም የሚገርም ነው እና ክፋት በጣም የተለያየ ነገር ሊሆን እንደሚችል እናይበታለን። ነው ምላችሁ እና በሚገርም ሁኔታ የኩራትና ውድቀትን ደግሞ የሚያሳይ መንገድ በጣም የሚገርም ነው። እንደ ሚናሮል ያሉ ከተሞች በጣም ውድ ማራኪ፣ በጣም በስልጣኔ ጥግ የደረሱ ቢሆኑም በኩራት በፖለቲካ ሴራ እንዴት በውስጥ ለውስጥ እንደሚሰበሩና ሙሉ ለሙሉ እንደሚጠፉ የምናይበት ይሆናል። የዚህ ፊልም እንግዲህ ስለ ሲኒማቶግራፊ ስናወራ አማዞን $1 ቢሊዮን ወይም ደግሞ የቢሊዮን ዶላር በጀት ወዴት እንዳፈሰሰው የምናይበት በጣም ሁኔታ ሲኒማቶግራፊ የዚህ ፊልም በጣም ለየት ነው። ለምሳሌ ሚናኖር ከተማ የተሰራችበት መንገድ፣ እያንዳንዱ ነገር በቪዥዋል ኢፌክት የተሰራበት መንገድ በጣም ዳይሬክተሩ ሲኒማቶግራፊ ኦል ክሩ ምስጋና ሊሰጣቸው ይገባል። ምክንያቱም እጅግ ጽድት ያለ ስራ ሰርተው አሳይተውናል እና ስለ ሚናኖር ከተማ ውበት ስናወራ ስለ ድንቅዬዎቹ ከተማ ወይም ደግሞ በመሬት ስር ውስጥ ስላለው የሚታወቅ እጅግ ጥበብ ወይም ደግሞ የመሬት ውስጥ ከተማ አሰራር በሲኒማቶግራፊ ውስጥ እጅግ ለየት ያለ ጥበብ ሆኖ እናገኘዋለን። እናም በጣም የሚገርም ስራ እንደሆነ ሲኒማቶግራፊው ላይ ታሪኩም እንግዲህ ምንም አይወጣለትም። በተለይ ይህ ፊልም ከአንድ መጽሐፍ ወይም ደግሞ የቶልኪንን ድርሰት ተወስዶ በ1937 የታተሙት መጽሐፎች ከ1937 እስከ 57 ድረስ ወይም ደግሞ ለቀጣዩ እስከ 97 ማለት ሶስት መጽሐፎች ቶልኪን አሳትሞ ነበረ እና ከእሱ መጽሐፍ የተወጣጣ ቢሆንም ታሪኩ ከመጽሐፍ ቅዱስ የሚሆኑ ነገሮች የመጽሐፍ ቅዱሳዊ የሚመስሉ ነገሮች አሉ። ለምሳሌ ሳውሮንን ስናየው የጨለማው ዓለም ገዢ ብለን ደግሞ በደንብ ስንል ስለ ሉሲፈር የሚያወራ ይመስላል እና ነገሮችን ከመጽሐፍ ቅዱስም ከምናምንም የተወሳሰዱ ይመስለኛል በእኔ እይታ ነው እና ታሪኩ በጣም የሚገርም ነው። መጽሐፉ እንግዲህ በኮፒራይት ደረጃ ጠይቀው በክብር የወሰዱ ነገር መሆኑ በጣም ይለያል እና ሙሉ መጽሐፉን ኮፒ ሳያደርጉት በራሳቸው በተረጉበት ሌላ ካራክተሮችም ሌላ እንትኖችም ጨምረው የተሰራ ፊልም ነው እና እንድታዩት ጋብዛቸዋለሁ ፋሚሊ።
በመቀጠል በሌላ አዲስ ፊልም እስክንገናኝ በሰላማችሁ ይብዛ። ቦምቦም